አሁን የምናያቸው የመጽሐፍ ቅዱስ ስሞች ለልጆቻችን። ዮሐንስ ማለት የእግዚአብሔር ጸጋ ወይም ሐሴት ፍስሐ ማለት ነው። ዳንኤል ማለት እግዚአብሔር ፈራጅ ነው ማለት ነው። ኤልሳዕ ማለት እግዚአብሔር ደህንነት ነው ማለት ነው። አሚን ማለት የወገኔ ልጅ ማለት ነው። እስራኤል ማለት የእግዚአብሔር ሕዝቦች ማለት ነው። ማርያም ማለት የእግዚአብሔር ስጦታ ማለት ነው። ሐና ማለት ጸጋ ማለት ነው። ሩሃማ ማለት ምሕረት የሚገባት ማለት ነው። ኢያሱ ማለት እግዚአብሔር አዳኝ ነው፣ መድኃኒት ነው ማለት ነው። ገርሳም ማለት ከሌላ ምድር ስደተኛ ነኝ ማለት ነው። ኢዮሳፌጥ ማለት እግዚአብሔር ፈርዷል ማለት ነው። ኢዮአም ማለት አዳኝ ማለት ነው። ኢዮስያስ ማለት ከፍ ከፍ አለ ማለት ነው። ኤልሳቤጥ ማለት እግዚአብሔር መሃል ላይ ነው ማለት ነው። አብርሃም ማለት የብዙሃን አባት ማለት ነው። ኤልዲያ ወይም ይዲድያ ማለት በእግዚአብሔር የተወደደ ማለት ነው። ኤዶንያስ ማለት እግዚአብሔር ጌታዬ ነው ማለት ነው። አዶኒራም ማለት ጌታዬ ከፍ ያለ ነው ማለት ነው። ሆሴዕ ማለት እግዚአብሔር መድኃኒት ነው ማለት ነው። ሕዝቅያስ ማለት እግዚአብሔር ኃይሌ ነው ማለት ነው። ጴጥሮስ ማለት መሰረት ማለት ነው። ሴት ማለት ምትክ ማለት ነው። ሙኤል ማለት እግዚአብሔርን ለምኜዋለሁ ማለት ነው። አቤል ማለት የሕይወት እስትንፋስ ማለት ነው። ገዶልያስ ማለት እግዚአብሔር ታላቅ ነው ማለት ነው። ሰጥና ማለት ተዘጋ ማለት ነው። ማቴዎስ ማለት ሞገስ ማለት ነው። ፌቤን ማለት የእግዚአብሔር አገልጋይ ማለት ነው። ሚክያስ ማለት እንደ እግዚአብሔር ያለ ማን አለ ማለት ነው። ይሁዳ ማለት አማኝ ወይም የአማኝ ልጅ ማለት ነው። ወንጌል ማለት የምስራች ማለት ነው። ሰላም እግዚአብሔር ከሁላችንም ጋር ይሁን። ቻናሉን ሳብስክራይብ ያላረጋችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ።